ترافل المانجو بأسهل طريقة. طعم مرة لذيذ جوسي ويجنن. فيديو كما جمراتشو بفيت لايكنا فلو مارك لا ترسوا فيديو تودتالاችሁ እስከ መጨረሻ እዩት። ለመስራት የሚያስፈልገን 10 ፍሬ ኬሪ ቺዝ ነው የተጠቀምኩት። ከዛ መጀመሪያ በደንብ መተዋለው። በመጀመሪያ እንደዚህ ካልመታ ነው እንደዚህ በደንብ ከክሬሙ አይዋሃድም። ሶ መጀመሪያ በደንብ መምታት አለብን። እሱ በደንብ ክሬሚ እስከሚሆን ከመታ ነው በኋላ እንደጋ ምናምን ማለት ነው ኮንደንስድ ሚልክ እናደርጋለን። በጣም ትንሽ 2 ማንኪያ የሚሆንን ነው የተጠቀምኩት ማለት ነው። ከዛ እሱ በደንብ እናዋህደዋለን። የተቀረውን ደግሞ ሁሉም አንድ ላይ ጨምረዋለሁ ማለት ነው። አሁን እሱ በደንብ አዋህደዋለሁ። እንደምታዩት ቆንጆ ክሬም ሆኖልኛል ማለት ነው። አሁን የተቀረውን አስገባለሁ። መጀመሪያ አንድ ክሬም ነው የተጠቀምኩት። ግሽጣ ጌመር ይባላል በአረብኛ ማለት ነው። በእንግሊዝኛ ደግሞ ክሬሚ። አሁን ፎቶው እንደምታዩት ስክሪንሻት ማድረግ ትችላላችሁ ማለት ነው። አሳይን ስለምትሉኝ ነው። አንድ ፍሬ ደግሞ ድሬም ዌብ፣ ይሄ ድሬም ዌብ ነው። አንድ ፍሬ ክሬም ከርመል፣ ከዛ አንድ ኩባያ ደግሞ የማንጎ ጁስ አደርጋለሁ። ሁሉም አንድ ላይ እቀላቅለዋለሁ። በጣም ደስ የሚል ወፍራምም አይደለም መካከለኛ ቆንጆ ክሬም ሆኖልኛል። ከዛ ማንጎ አዘጋጃለሁ ማለት ነው። ይሄ እንደምታዩት በጣም ደስ የሚል ክሬም ሆኖልኛል። አሁን ደግሞ ማንጎን አዘጋጃለሁ ማለት ነው። ፍሬሽ ማንጎ ይሄንን ይመስላል። የበሰለ መጠቀም አለባችሁ። የግሪኑ ብዙ አይጣፍጥም። ይሄ እንደዚህ ማንጎ ብጫ መሆን አለበት የበሰለ ቆንጆ ማለት ነው እንዲጣፍጥላችሁ። ከዛ ቆራርጠን እናዘጋጀዋለን። ከፈለጋችሁ ሌላ ፍሩትም መጠቀም ትችላላችሁ። ብሉቤሪ፣ ስትሮበሪ ምናምን መጨመር ትችላላችሁ ከሱ ጋር ማለት ነው። ለውበትም ለጣዕምም ቆንጆ ነው። እኔ በማንጎ ብቻ ነው የሰራሁት ዛሬ። እንደምታዩት ማንጎ ጨርሼ አዘጋጅቻለሁ። ወደ ጎን አስቀምጬ አሁን በጎን የሰራሁት ኬክ አለ። አሁን ኬኩ እንደዚህ ቆራርጠዋለሁ። አሁን ደግሞ የምሰራበትን የማዘጋጅበትን ስኒያ ላይ መጀመሪያ ክሬም አደርጋለሁ ከታች። ከዛ ኬኩ የተቆራረጠ ኬክ አደርጋለሁ። ከዛ ደግሞ ማንጎ፣ ግን ከማንጎ በፊት ኬኩ ትንሽ ከጁስ እንደዚህ አደርግበታለሁ ሞር ጁሲ እንዲሆን ማለት ነው። እና ደግሞ ለጣዕሙም በጣም ቆንጆ ነው። ከዛ ደግሞ ፍሬሹ ማንጎ አደርጋለሁ። ቀጣይ ክሬሙ ማለት ነው የሰራነው ክሬም አደርጋለሁ። አሁን ደግሞ በጣም ሞር ጁሲ እንዲሆን የሚያደርገውን የጄሊ እና ደግሞ ሞር እንዲያያዝ ያደርገዋል። ክሬሙም አንድ ጀል አድርጌ አንድ ኩባያ የፈላ ውሃ አድርጌ በደንብ አማስለዋለሁ። ከዛ ደግሞ አንድ ኩባያ ደግሞ ቀዝቃዛ ውሃ አድርጌ አማስዬ ከዛ ኬኩ ላይ አደርገዋለሁ። ሞር ጁሲ እንዲሆን ነው የሚያደርገው እና ደግሞ ለጣዕሙም በጣም ነው የሚያጣፍጠው ማለት ነው። ከዛ እላዩ ላይ ደግሞ የተቆራረጠውን ኬክ ሌላ ጠበቅ ምንድነው የሚባለው ሌላ ስቴፕ ማለት ነው በላይ ቆራርጠውና በደንብ የመጨረሻው እንትን ስለሆነ በደንብ አስተካክዬ አደርገዋለሁ። ከዛ የተቀረውን ማንጎና የተቀረውን ክሬም አደርጋለሁ። በመጨረሻ ደግሞ የላይኛው የመጨረሻውን በጣም ነው የሚያጣፍጠው እና ደግሞ መጀመሪያ በደንብ ክሬሙ እና እንትኑ በደንብ አማስዬ አዳርሼ ሁሉም ላይ እንደዚህ እወለውለዋለሁ። ከዛ የመጨረሻውን ክሬም ማለት ነው እሰራለሁ። 2 ኩባያ የማንጎ ጁስ እና 2 ማንኪያ የበቆሎ ዱቄት የኮርን ስትረች ማለት ነው አደርጋለሁ። ከዛ ውሃው ላይ ሳታደርጉት በፊት በደንብ ቀላቅሉት።
ከዛ እሳት ላይ ማለት ነው እሳት ላይ ታደርጉት በደንብ ቀላቅሉት። ከዛ ደግሞ ከቀላቀላችሁት በኋላ እሳት ላይ እንደዚህ ወፈር እስከሚል አቆይታችሁ ላዩ ኬኩ ላይ ማድረግ ማለት ነው። ከዛ ከቀዘቀዘ ከ5 ሰዓት ከ6 ሰዓት በኋላ ማቅረብ ትችላላችሁ። እዩት እንዴት እንደሚያምር ኦ ማይ ጋድ። ጣዕሙ ደግሞ በጣም ነው የሚጣፍጠው፣ ትወዱታላችሁ። በጣም ጁሲ ነው፣ በጣም ነው የሚጣፍጠው፣ ትወዱታላችሁ። ላይክ እና ፎሎ ማድረግ እንዳትረሱ። የዛሬ ይህን ምስል ነበረ። ባይ